እጅግ አሳዛኝ የተባለ ዜና በዛሬው የከተራ በዓል ላይ ተሰምቷል። በኮዬ ፈጬ እንግዲህ በከተራ በዓል ሰረገላ ከኤሌክትሪክ ጋር በተፈጠረ ንክኪ የአራት ወጣቶች ህይወት ማለፉ ተነግሯል። አስደንጋጭ መረጃ ተሰምቷል። ታዋቂው ቲክቶከር ጆን ዳንኤል ወይም ዮሐንስ ዳንኤል በቅርቡ ባደረገው የቀጥታ ቪዲዮ ስርጭት አሳሳቢ የሆነ የጤና እክል እንዳጋጠመው ለተከታዮቹ አጋርቷል። ሰላም እንደምቆያችሁ የተከበራችሁ ቤተሰቦቻችን፣ በወቅታዊ መረጃ ተመልሻለሁ። ዛሬ እንግዲህ እጅግ ሰበር የሆኑ መረጃዎች አሉ። መግቢያ ላይ የተመለከታችኋቸው እጅግ አሳዛኝ የሆኑና ደስ የሚሉ መረጃዎችንም ይዘናል። ውድ ቤተሰቦቻችን በትላንትናው ዕለት እንግዲህ በኮዬ ፈጬ ኮንዶሚኒየም ላይ ጥምቀትን ለማክበር የወጡ ሰዎች እንግዲህ አራት ሰዎች ህይወታቸው አልፏል። ስለሱም መረጃ የምታደምጡ ይሆናል። በሌላ መረጃችን ደግሞ ቲክቶክ ላይ የምናውቀው ጆን ዳንኤል ራሱ በቀጥታ ላይ በመግባት እንግዲህ አሞኛል በማለት ያስተላለፈው መልእክት አለ። እንግዲህ ስለሱ መረጃ እንግዲህ የምታደምጡት ይሆናል። በሌላ መረጃችን ስናቀና አዶናይ እንግዲህ ዛሬ እጅግ ታምራይቷል። በጎንደር ጥምቀት በሚያከብርበት ሰዓት ላይ እስከ መጨረሻው ከቆያችሁም እሱም የምታደምጡት ይሆናል። በእርግጠኝነት ለዚህ ቻናል አዲስ ስለምትሆኑ ሰብስክራይብ ማድረጋችሁ እንዳይረሳ። እስከ መጨረሻው ድረስ አብራችሁን ቆዩ። እጅግ አሳዛኝ የተባለ ዜና በዛሬው የከተራ በዓል ላይ ተሰምቷል። በኮዬ ፈጬ እንግዲህ በከተራ በዓል ሰረገላ ከኤሌክትሪክ ጋር በተፈጠረ ንክኪ የአራት ወጣቶች ህይወት ማለፉ ተነግሯል። ዛሬ ጥር 10 ቀን 2018 ዓ.ም በሸገር ከተማ አስተዳደር በኮዬ ፈጬ ክፍለ ከተማ በሚገኘው የፋንታ መድኃኔዓለም ደብር የጥምቀት ከተራ በዓልን ሲያከብሩና ሲያስተባብሩ የነበሩ አራት ወጣቶች በኤሌክትሪክ አደጋ ህይወታቸው አልፈዋል። የቤተ ክርስቲያኑ ምዕመን ታቦተ ሕግን አጅበው ወደ ባህረ ጥምቀት በማቅናት ላይ እያሉ በሚጓዙበት ሰረገላና በኤሌክትሪክ መስመር መካከል በተፈጠረ ንክኪ የአራት ወጣቶች ህይወት ወዲያውኑ አልፏል። እናም ለሟቾች ነፍስ ይማርልን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። አስደንጋጭ መረጃ ተሰምቷል። ታዋቂው ቲክቶከር ጆን ዳንኤል ወይም ዮሐንስ ዳንኤል በቅርቡ ባደረገው የቀጥታ ቪዲዮ ስርጭት አሳሳቢ የሆነ የጤና እክል እንዳጋጠመው ለተከታዮቹ አጋርቷል። ጆን በቪዲዮ ላይ እንደገለጸው ከሆነ ከጭንቅላት ጋር የተያዘ ህመም እየተሰማው ሲሆን ለዚህ ሕክምና ለማግኘት ከ5 ጊዜ በላይ ወደ ሆስፒታል ተመላልሷል። ይሁን እንጂ እስካሁን ድረስ ካጋጠመው ህመም ሊሻለው እንዳልቻለ በዝርዝር ገልጿል። ይህ የጤና መታወክ ጆን ዳንኤል ለአየር መንገድ ደህንነት ጋር በተያዙ ክሶች ለ2 ዓመት ያህል በቆየ የህግ ክርክር ውስጥ ቆይቶ ታህሳስ 2018 ዓ.ም በነፃ ከተሰናበተ ከጥቂት ሳምንታት በኋላ የተሰማ ነው። ጆን በቆይታው ላይ ህመሙ በስራውና በዕለት ተዕለት እንቅስቃሴው ላይ ጫና እያሳደረበት መሆኑን ገልጿል። የጤናው ሁኔታ መሻሻል እንዲያሳይም ተከታዮቹ በጸሎት እንዲያስቡት ተጠይቋል። ጉዳዩን እንዴት ተመለከታችሁት? ሀሳባችሁን ኮሜንት እንነመም እንደ ሆድህ ምናምን ነው ወይስ የጭንቅላት በኢየሱስ ስም በአንድ ጊዜ ቀስ እያለ ተቀየረ። ኧረ አይዞህ እንደዛ ይባል እንዴ? እግዚአብሔር ወይኔ ወንድ እስቲ ኧረ ምርጥ ላይ ነህ ወንድሜ፣ አንተ ምንም አልሆንክም። እግዚአብሔር ምርጥ ላይ ነህ። እግዚአብሔር ማረግ ነው። ወይኔ ወንድም እግዚአብሔር ማረግ። እኔ በጣም አልቻልኩም። አሁን ሐዋሳ ሆስፒታል ነበርኩኝ። እንትና እዛ ነው ያደረኩት። አሁን ነው የወጣሁት። ጨነቀኝ ጋይስ፣ ሆስፒታል ጨንቀል በጣም በስማ አስቸግሬ ነው የወጣሁት። አስቸግሬ አትወጣም ብለው አስቸግሬ ወጣሁኝ። እንደዚህ ንፋስ ምናምን ላይ ሪላክስ ማድረግ ይሻላል እንጂ ሰው ታሞ እየጮኸ ምናምን ያስፈራል። ለራሴ ራሱ ያስፈራል። እጅግ በጣም ያሳዝናል። ሁላችሁም እንግዲህ በኮመንት እግዚአብሔር ይማር በሉት። እንግዲህ ይሻላል። አረንጓዴ ቢጫ ቀይ አሳያቸው። አረንጓዴ ቢጫ ቀይ አሳያቸው። አረንጓዴ ቢጫ ቀይ ወጣ። አረንጓዴ ቢጫ ቀይ ወጣ። ዋው ዋው ዋው! ሌትስ ጎ ወዳችኋለሁ። አንተ አረንጓዴ ቢጫ ቀይ አልወጣ። አረንጓዴ ቢጫ ቀይ ስሚ፣ ቀስተ ደመና ወጣ። እንደዚህ እያደረጉ እያለ ጋይስ እንግዲህ ከጀርባዬ ማለት ነው ትልቅ ውበት አለ። እውነት ለመናገር ወደዚህ ስገባ በጣም ነው የደነገጥኩት። ምን እንደሆነ አልገባኝም እውነት ለመናገር። ስለዚህ ወንድማችን ታስረዳልኛለህ። እኔም እንግዲህ አሁን እዚህ ያሉትን ሁነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነኝ። ህይወት በቤተ መንግስት
እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ መጽሐፍ የሚጽፉ አቶ ኃይለ ማርያም አሉ። ከእሳቸው ጋር ትቀጥላለህ ጉብኝቱ ማለት ነው። ደስ ይለኛል። እሳቸው ላስተዋውቅ። እንኳን ደህና ቆየኝ አባት። እሺ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ አካል አንድ ክፍል ውስጥ ነው። እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው። እዚህ ላይ ደንገጥሮች አሉ ከእቴጌዋ ጎን። በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዴያቸውን ይዘው ንጉሠ ነገስቱን እየጠበቁ ነው የሚያሳይ። እዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገስቱ ጋር በአገር ጉዳይ ላይ እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ ነው እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚህ አጋጣሚ አንተ መጥተህ ስላየሁም በጣም ደስ ይላል። በጣም እኔ ጥሩ እድል ነው በጣም ለኔ። እሺ የተወሰነ ክዋኔውን ያሳዩልናል። የሆነ አጠር ያለች ደስ ይለኛል። ኧረ ትዋና ነገር ያሳያል። በጣም ደስ ይለኛል። ውድ የተከበራችሁ ቤተሰቦቻችን እስከዚህ ድረስ ላያችሁ እናመሰግናለን። ወቅታዊ መረጃዎችን በፍጥነት ለማግኘት እንግዲህ ከምንም ጊዜ በላይ አካውንቱን ላይክ፣ ሼር ማድረግ አለባችሁ። ሰብስክራይብ ማድርጉ። ለዚህ ቻናል አዲስ ከሆናችሁ መልካም ጊዜ